ታሪካችን የሚጀምረው በዴንማርክ ሀገር ውስጥ በቫይኪንጎች ዘመን ሲሆን፣ በአንድ የተራራ ጫፍ ላይ አንድ ግዙፍ ሰው ከትንሽ ልጁ ትሮል ጋር በደስታ እየተጫወተ ነበር። ድንገት የአንድ የዴንማርክ የጎሳ መሪ ከፈረሰኞቹ ጋር ግዙፉን ለመግደል መጡ። ይሁን እንጂ ከሱ ጋር ከመድረሳቸው በፊት ግዙፉ ሰው በሩቅ አያቸውና ልጁን ለመጠበቅ በፍጥነት አንስቶ ወደ ተራራው ማዶ ይሮጣል። ነገር ግን መሪውና ሰዎቹ ይከቡታል። ግዙፉ ሰው ልጁን በተራራው ጫፍ ላይ ይደብቀዋል። ከመዋጋት ይልቅ ሰዎቹ እንዲተዉት ለማድረግ ሞከረ። እነሱ ግን ወደ ኋላ አላሉም። በፍላጻ በጦርና በሚነድ ችቦ ጥቃት ሰነዘሩበት። ግዙፉ ሰው ሚዛኑን ስቶ ከተራራው ላይ ወደቀ። ወዲያውኑ ሕይወቱም አለፈ። ትንሹ ትሮል ከተደበቀበት ሆኖ ሁሉንም ነገር በዝምታ ይመለከታል። ትንሽ ቆይቶ የጎሳው መሪ ወደ ተራራው ጫፍ ተጠግቶ ጭምብሉን አውልቆ ወደ ታች ሲመለከት ትንሹን ትሮል አየው። ለአፍታ እሱን ለመግደል አሰበ። ነገር ግን ገና ሕፃን ስለሆነ በሕይወት እንዲኖር ተወው። ይህ ለሰዎቹ ሳይናገር ዞር ብሎ ሄደ። ከዚያም ትንሹ ትሮል ከተራራው ይወርዳል። በባህሩ አጠገብ የአባቱን አስከሬን ያገኘዋል። አስከሬኑን ከቁራዎች ለመከላከል ሊጎትተው ሞከረ። ነገር ግን ክብደቱ ከአቅሙ በላይ ሆነበት። በመጨረሻም በአንድ ሰይፍ አስከሬኑን ቆራርጦ ወደ አንድ ዋሻ ይወስደዋል። እዚያም የአባቱን አካል ደብቆ በዋሻው ውስጥ ብቻውን መኖር ጀመረ። ብዙ ዓመታት አለፉ። ትሮልም አደገ። ነገር ግን በየቀኑ የአባቱን አጽም ሲመለከት በሐዘን ያለቅሳል። ይህ በእንዲህ እንዳለ በዴንማርክ በቫይኪንጎች ውስጥ አንድ ቄስ ለአዲስ መጠጥ ቤት ምረቃን ሃይማኖታዊ ሥነ ሥርዓት እያከናወነ፣ በሌላ በኩል የአባቱን ደም ለመመለስ ለብዙ ዓመታት ሲጠባበቅ የነበረው ትሮል በመጨረሻም ከዋሻ ወጣ። በዚያ ምሽት አንዳንድ የቫይኪንግ ተዋጊዎች በመጠጥ ቤቱ ውስጥ እየተደሰቱ ሳለ ትሮል ይደርሳል። ከቤቱ ውጭ ያለውን ጠባቂ ጭንቅላቱን ቀጥቅጦ ከገደለው በኋላ ወደ መጠጥ ቤቱ ይገባል። በውስጥም ያሉትን ቫይኪንጎች በሙሉ በአሰቃቂ ሁኔታ ይጨፈጭፋቸዋል። በማግስቱ ጠዋት መሪው ከሰዎቹ ጋር ወደ መጠጥ ቤቱ ደረሰ። ያየውን ነገር በእጅጉ አስደነገጠው። ሁሉም በአሰቃቂ ሁኔታ ሞተዋል። መሪው በአዛዡ ይህ ሲሆን የት እንደነበር ጠየቀው። አዛዡም እሱ በመንደር ውስጥ እንደነበርና ነገር ግን ማን እንደዚህ በጭካኔ እንደገደላቸው እንደማያውቅ መለሰለት። በመቀጠልም ታሪኩ ወደ ጌትላንድ ቫይኪንጎች ይሸጋገራል። መሪያቸው ሊዮ የተባለ ዝነኛ የቫይኪንግ ተዋጊ ነው። እንደተለመደው ለወረራ በመርከቦቻቸው ተሰፍረው ይጓዛሉ። ይሁን እንጂ በጉዟቸው ወቅት ቅዝቃዜው በዴንማርኮች ሰፈር እንዲያቆሙ አስገደዳቸው። በዚያ ምሽት የዴንማርኩ መሪ ከጠባቂው ጋር ወደ ተራራው ተጠግቶ በመጮህ ትሮልን ለውጊያ ይጠራዋል። ነገር ግን መሪው ወደፊት ሲራመድ ትሮሉ ድንገት ከጀርባው ብቅ ብሎ ጠባቂውን ራሱን ላይ በመምታት ወዲያውኑ ይገድለዋል። መሪው ይህንን ከሩቅ ሆኖ ይመለከትና ወደ ትሮል ይሮጣል። ነገር ግን እሱ ሳይደርስበት ያመልጠዋል። ለምን በቀጥታ እሱ እንደማይዋጋውና ጠባቂዎቹን ብቻ እየገደለ ለምን እንደሚያመልጥ ሊገባው አልቻለም። በማግስቱ ጠዋት መላው ጎሳ ይሰባሰባል። የመሪው ሚስት ብዙ ቫይኪንግ ወንዶች እንደተገደሉ ትነግረዋለች። ይህ ሁኔታ ከቀጠለ ደግሞ በመንደሩ ውስጥ የሚቀሩት ሴቶች ብቻ ይሆናሉ ትለዋለች። መሪያቸው ምንም መፍትሄ አልነበረውም። በአፍረት ዝምታን መረጠ። ሚስቱ ከመንደሩ ውጭ ወደ ተራራ ላይ ብቻዋን የምትኖረው ሊና የተባለች ሴት ለማግኘት ሄደች። ሊና ሞት ከመምጣቱ በፊት ማየት ትችል እንደሆነና ባለቤቷን በዚያው መንገድ ይሞት እንደሆነ ትጠይቃታለች። ሊናም ባለቤቷን በትሮል እጅ እንደማይሞት ትነግራታለች። ይህንን የሰማችው የመሪው ሚስት በዝምታ ወደ ቤቷ ተመለሰች። ይህ በእንዲህ እንዳለ በሊዮ አመራር ስር ያሉ ቫይኪንጎች በመርከባቸው ተጉዘው በዴንማርክ ጎሳዎች በሚኖርበት ሰፈር ደረሱ። አንድ የዴንማርክ ወታደር ሲያያቸው ይህ ምድር የቫይኪንጎች ነው፣ ለወረራ የመጣችሁ ከሆነ በአስቸኳይ ለቃችሁ መውጣት አለባችሁ ሲል አስጠነቀቃቸው። ሊዮ ራሱን ዝነኛው የቫይኪንግ ተዋጊ መሆኑን አስታወቀ። በጉዞው ወቅት ለጥቂት ቀናት እዚህ ማረፍ ብቻ እንደሚፈልግ እና የመውረር እቅድ እንደሌለው ገለጸ። ወታደሩ ስለሱ ብዙ እንደሰሙና ወደ መሪያቸው እንደሚወስዱት ይነግረዋል። በዚያም መሰረት ሊዮ እና ሰዎቹ ከመሪው ጋር ተገናኙ። መሪው ሊዮን በማየቱ ተደስቶ
አባትህን ለመጨረሻ ጊዜ ስንገናኝ አንተ ገና ልጅ ነበርክ፣ አሁን ግን ታላቅ ተዋጊ ሆነሃል ሲል አስተያየት ሰጠው። በዚህ ምሽት መሪው ለሊዮ እና ለሰዎቹ መጠጥ ቤት ውስጥ ግብዣ አዘጋጀ። በግብዣው ወቅት ሊዮ ለምንድን ነው እዚህ ሴቶችና ጥቂት ወንዶችን እያሉት ብሎ ጠየቀ። መሪው ስለ ትሮል የምሽት ጥቃት ይነግረዋል። ይህን የሰማው ሊዮ ትሮል በምሽት የቫይኪንግ ወንዶችን ለመግደል የሚመጣ ከሆነ ከአሁን በኋላ እኔና ሰዎችን እንጠብቀዋለን ይለዋል። ከግብዣው በኋላ መሪው ሚስቱንና ሌሎች ወደ ቤታቸው ተመለሱ። ነገር ግን ሊዮና ተዋጊዎቹ ከጎዛው ጥቂት ወንዶች ጋር በመጠጥ ቤት ውስጥ ቀሩ። እኩለ ሌሊት ላይ ትሮሉ መጣ። በመጀመሪያ አንድ ቄስን አሸተተ። ከዚያም በውስጥ ያሉ ቫይኪንጎችን የአካባቢው ሰዎች የሆኑ ወይም ባዕድ መሆናቸውን ለማወቅ ወደ በሩ ተጠግቶ አሸተተ። ሊዮና ተዋጊዎቹ ትሮል መድረሱን ተረድተው በፍጥነት ለውጊያ ተዘጋጁ። ሆኖም ትሮሉ በውስጥ ያሉ ተዋጊዎችን የአካባቢው ቫይኪንጎች አለመሆናቸውን አወቀ። ወደ ውስጥ ከመግባት ይልቅ በሩ ላይ ሽንቱን ሸንቶ ሄደ። በውስጥ የነበሩት ቫይኪንጎች ጥቃት ለመሰንዘር ወደ ውጭ ሲወጡ ቀድሞውኑ ሂዶ ነበር። ጠዋት ላይ መሪው ባለፈው ምሽት አንድም ሰውን አለመገደሉ እንግዳ ነገር ሆነበት። ሊዮም እስከ በሩ ድረስ መጥቶ ነበር፣ ነገር ግን ከመዋጋት ይልቅ ሽንቱን ሸንቶ ሄደ ሲል መለሰለት። ከዚህ በኋላ ሊዮ ጥቂት የራሱንና የጎሳውን ሰዎች ይዞ ትሮሉን ለመፈለግና ለመግደል ወደ ኮረብታዎች አመራ። ነገር ግን በብዙ ቦታዎች ቢፈልጉትም ሊያገኙት አልቻሉም። ከዚያ ወደ መንደሩ ተመለሱ። ትንሽ ቆይቶ ሊዮ ከመንደሩ ውጭ ተራራ አጠገብ የምትኖረው ሊናን ብቻውን ሊያገኛት ሄደ። ሞት ከመድረሱ በፊት ማየት እንደምችል መስማቱን ነገራት። ሊናም አሁን ያንተን ዝነኛው የቫይኪንጎች ተዋጊ ሊዮ መሆንህን ሰምቻለሁ መለሰችለት። ነገር ግን ለምን እንደመጣ ጠየቀችው። ሊዮ በትሮሉና በቫይኪንጎች መካከል በሚደረገው በዚህ ውጊያ ምንም ያክል ሞት እንደሚከሰትና ትሮል ይሞት እንደሆን ጠየቃት። ህዝቡን ለመጠበቅ እንደሆነ ነገራት። ሊና ግን እኔ የዚህ ህዝብ አካል አይደለሁም አለችው። ወደፊት የሚሆነውን ነገረችው። ትሮሉ ይገደላል፣ ነገር ግን ብዙ ቫይኪንጎች ይሞታሉ። በትሮሉ ላይ ስላደረሱት በደል ይህ ቅጣታቸው ነው ስትል መለሰችለት። ከዚህ ጉዳይ እንዲርቅም ነገረችው። ሊዮ ተጨማሪ ጥያቄ ከመጠየቁ በፊት ከዚህ ጉዳይ እንዲርቅም ነገረችው። ሊዮ ተጨማሪ ጥያቄ ከመጠየቁ በፊት ሰዎቹ እሱን ፍለጋ መጡ። ምሽቱ እየቀረበ ስለሆነ መዘጋጀት እንዳለባቸው ነገሩት። ስለዚህ ሊዮ ከነሱ ጋር ወደ ጎሳው ተመለሰ። ሊዮ ከመሪው ጋር በግል ሲነጋገር ትሮል ሴት ህፃናት ወይም አዛውንት ገድሎ የሚያውቅ እንደሆን ጠየቀው። መሪው የቫይኪንጎች ወንዶች ብቻ ነው የሚገድለው ብሎ መለሰ። ሊዮም ይህም ማለት እሱ በተወሰነ ደረጃም ቢሆን ስነ ስርዓት ያለው ሰው ነው ብሎ አሰበ። መሪው ተገርሞ ህዝቤን እየገደለ አንተ ታመሰግነዋለህ አለው። ሊዮም እያመሰገንኩት አይደለም፣ ነገር ግን ወንዶችን ብቻ የሚገልበት ምክንያት ሊኖረው ይገባል ሲል መለሰ። መሪውም ከፈራ ደግሞ መዋጋት የለብንም መሄድ ትችላለህ አለው። በዚህ ምሽት ሊዮና ተዋጊዎቹ በድጋሚ በመጠጥ ቤት ውስጥ ትሮልን መጠበቅ ጀመሩ። መምጣቱን ሲሰሙ ሰይፋቸውን መዘው ወደ ውጭ ወጡ። ነገር ግን አሁንም ትሮል በቦታው አልነበረም። ተስፋ ቆርጠው ወደ መጠጥ ቤቱ ተመለሱ። በዚህ ቅጽበት ትሮል በድንጋዮች በስተጀርባ በዝምታ አልፎ ወደ መደበቂያው ሄደ። በሚቀጥለው ቀን ሊዮ እንደገና ሊናን ለማየት ሄዶ ትሮልን እንዴት መግደል እንደሚችል ጠየቃት። ሊና ከሰዎች ጋር ወደ ቤት መሄድ አለብህ ስትል መለሰችለት። ሊዮ ግን ከመሄዱ በፊት ህዝቡን ከዚህ ትሮል እንዴት ሊገላገሉ እንደሚችሉ ማወቅ እንዳለበት ነገራት። ከዚያም ሊዮ ወደ ጎጆዋ ወስዳ መፍትሄውን ለማግኘት አጥንት በመጣል የሟርት ስራዋን ጀመረች። በዚህ ቅጽበት ሊዮ ከውጭ የትሮልን ድምፅ ሰማ። ወደ ውጭ ሲሮጥ ትሮል እሱን አይቶ ሸሸ። በፈረስ እየጋለበ ተከተለው። ሊደርስበት ሲል ትሮል ተራራው ላይ ወጣ። ሊናም ተከትለው እዚያው ደረሰች። ለምንድነው የምትሸሸው? ፊት ለፊት ተጋጣሚ ሲል ተጣራ። ትሮል በራሱ ቋንቋ መለሰ። ሊና የተናገረውን ተረድታ ለሊሎ እንዲህ አለችው። ትሮል የኔን ውጊያ ካንተ ጋር አይደለም እያለ ነው። ሊዮ ይህን ሲሰማ ተገረመና ከሊና ጋር ወደ ጎጆዋ ተመለሰ። ስለዚህ ቀድሞውኑም ብዙ መከራ ስለቀመሰ እሱን ለመግደል እንደማትረዳው ነገረችው። ሊዮ ይህን ሲሰማ በኋላ ወደ መሪው ተመልሶ ትሮል ቫይኪንጎችን በሱ ላይ በጣም ጨካኝ እንደነበሩና ለዚህም ነው በቀል የፈለገን
ያለው ብሎ ነገረው። መሪው የተረበሸ ይመስላል። ሊዮ ወደ ሰዎቹ ለመመለስ ሲዘጋጅ አካል ጉዳተኛ ሰው በልጆቹ ሲደበደብ አየ። ሊዮን ልጆቹን አባረራቸው። ያ ሰውም ትሮል አባቱ እንደገደለ፣ በዚህ ምክንያት በቤተሰብ ውስጥ ያሉ ወንዶችን በሙሉ እየገደለ እንደሆነ ነገረው። ትሮሉ የት እንደሚኖር እንደሚያውቅና ሊዮና ተዋጊዎቹ እዛው ሂደው ሊገድሉት እንደሚችሉ አረጋገጠለት። ይህንን የሰሙት ሊዮና ተዋጊዎቹ ዋሻው ወደሚገኝበት ተራራ በመርከብ ተጓዙ። አካል ጉዳተኛው ሰው እየመራቸው የባህሩን ዳርቻ ላይ ወረዱ እና የዋሻውን ብቸኛ መግቢያ እስኪያገኙ ድረስ ተራራውን ወጡ። አንድ የቫይኪንግ ወደ ውስጥ ለመውረድ ሲሞክር እግሩን ዳለጠውና በፍጥነት ጎትተው አወጡት። ከዚህ በኋላ ማንም ወደ ውስጥ የመግባት ድፍረት አልነበረውም። ይልቁንም በዋሻው መግቢያ አቅራቢያ ሽንታቸውን ሸንተው ወደ ጀልባቸው ተመለሱ። ነገር ግን ድንገት ውሃው ውስጥ ተደብቆ የነበረው ትሮል በዋሻው አቅራቢያ ሽንቱን የሸናውን ቫይኪንግ ሊገድለው ሞከረ። ነገር ግን ጓደኞቹ በፍጥነት ደርሰው ወደ ውሃ ውስጥ ትሮሉን እንዲመለስ አደረጉት። ከዚህ በኋላ ቡድኑ ወደ መጠጥ ቤቱ ተመልሶ ለሌሊቱ ሙሉ እሱን መጠበቅ ጀመሩ። ነገር ግን በዚህ ጊዜ ትሮሉ ወደ ውስጥ ለመግባት አልደፈረም። በማግስቱ ጠዋት ሊዮ ወደ ውጭ ሲወጣ ትሮል ወደ ዋሻው መንገድ ያሳያቸዋል። አካል ጉዳተኛ ገድሎት አገኘው። ሊዮና ቫይኪንጎች በድንጋጤ ተውጠው እንደገና ወደ ትሮል ዋሻ ለመሄድ ወሰኑ። በዚህ ጊዜ ግን የዋሻው መግቢያ ላይ ለመድረስ ገመድ ተጠቅመው ዋሻው ውስጥ ሊገቡ ሲሉ በየቦታው የተበታተኑ እንግዳ ነገሮች አገኙ። አንደኛው ቫይኪንግ በትሮል አባት የራስ ቅል ላይ ሽንቱን በመሽናትና የራስ ቅሉን ሰብረው ትሮል በዛ ሰዓት እዚህ አልነበረም። ነገር ግን ሲመለስ የተሰበረውን የራስ ቅል ሲያገኝ ወደ ዋሻው ማን እንደገባ ወዲያውኑ ገባው። በአባቱ ላይ የተፈጸመውን ጥቃትና ስድብ ሲመለከት ትሮል በቁጣ ነደደ። በዚህ ምሽት ቫይኪንጎች በመጠጥ ቤት ውስጥ ተኝተው ሳለ ትሮል በጭካኔ ጥቃት ሰነዘረባቸው። የአባቱን የራስ ቅል የሰበረውን ቫይኪንግ ገደለው። ሊዮ ይህንን አይቶ ከትሮል ጋር መታገል ጀመረ። ነገር ግን ይህን ከትሮል ጋር ሲነጻጸር በጣም ትንሽ ነበር። ትሮል በጥሪያቸው ለማምለጥ ሲሞክር ሊዮ እግሩን ይዞ ወደ ታች ሳበውና ከባድ የብረት ሰንሰለት በእጁ ላይ ጠመጠመበት። ትሮል በቁጣ ሊዮን መታውና ራሱን ለማላቀቅ ታገለ። ነገር ግን በእጁ ሰንሰለት ውስጥ ተቆልፎ ቀረ። አንድ ቫይኪንግ በፍላጻ ወጋው። ትሮል ለማምለጥ ሲል የራሱን እጅ ቆርጦ ጣለ። ወደ ባህሩ እየሮጠ ሄደ። ነገር ግን ብዙም አልራቀም። በባህሩ ዳርቻ ላይ ወድቆ ሕይወቱን አለፈ። ድንገት አስከሬኑ ወደ ባህሩ ውስጥ ተጎትቶ በሚቀጥለው ቀን ቫይኪንጎች የወደቁ ጓደኞቻቸውን አስከሬን አቃጠሉ። ሊዮ ወደ መሪው ዞረ። ብሎ የነገርከኝ እውነት በከፊል ብቻ ነው። አሁን ትሮል ስለሞተ ቢያንስ ሁሉንም ነገር ልትነግረኝ ይገባል አለው። መሪው በአንድ ወቅት ያለምንም ምክንያት የትሮልን አባት እንደገደሉና አሁን ሁሉ ለዚያ ጊዜ እየከፈሉ እንደሆነ ነገረው። እንዲሁም በመሪው የተሳሳተ አስተሳሰብ ምክንያት ንጹሕ ሰው እንደተገደለ ነገረው። ይህንን የሰማው መሪ በአፍረት ተዋጠ። በዚህ ምሽት ቫይኪንጎች የተቆረጠውን የትሮል እጅ በመጠጥ ቤት ውስጥ ሰቅለው ትሮል በመጨረሻ ሞተ ብለው አከበሩ። ቆይቶም አብዛኞቹ ወደ ቤታቸው ተመለሱ። ሊዮና ሊያገኛት ሄደ። እሷም እንዳስጠነቀቀችው ትሮል መሞቱን፣ ነገር ግን እሱ ገና ብዙ ቁስሎች እንደሚቀበል ነገረችው። ከዚያም ያለፈ ታሪኳን ገለጠችለት። ከዓመታት በፊት ትሮል ወደ እሷ መጥቶ እንደነበር ነገረችው። ትሮል አንድ ጊዜ ከእሷ ጋር አድሮ ነበር። ከዚህ በኋላ ግን ዳግመኛ አልነካትም። ትሮል ክፉ እንዳልነበር ነገረችው። እሱ የተሸከመው የልጅነት ሕመሙ ብቻ ነው። እኩለ ሌሊት ላይ የትሮል እናት መንደሩን ወረረችው። በመንገዷ ላይም አንድ ቄስ ገደለች። ከዚህ ወደ መጠጥ ቤቱ ገብታ በውስጥ የነበሩትን ቫይኪንጎች በሙሉ ጨፈጨፈቻቸው። የልጇን የተቆረጠ እጅ ይዛ ሄደች። ከዚህ በኋላ አንድ ትንሽ ልጅ በሚስጥር ወደ ሊና ተጠጋ። እሷም ዝም እንዲል ነግራው ይዛው ሄደች። ይህ በእንዲህ እንዳለ ቫይኪንጎቹ ትሮልን ገና በሕይወት ያለ እና ለዚህ አዲስ ግድያ ተጠያቂ እንደሆነ አሰቡ። እሱም ፍለጋ ወጡ። በባህር ዳርቻ ላይ የሌላ ጓደኛቸውን የተቆረጠ ራስ አገኙ። ሊዮ ጥርጣሬ እየጨመረ መጣ። ትሮል አሁንም በሕይወት ሊኖር ይችላል ብሎ አሰበ። ብቻውን ወደ ዋሻው ውስጥ ዘሎ ገባ። በውስጡም የትሮል አስከሬን በአንድ ድንጋይ ላይ ተኝቶ አገኘው።
ነገር ግን ሲጠጋ የትሮል እናት ድንገት ከጀርባው አጠቃችው። ልታንቀው ስትሞክር ሊዮ ድንጋይ አንስቶ ራሷን መታት። ከዚህ ሰይፉን ይዞ ገደላት። በዚህ ቅጽበት ትንሹ ልጅ ሰይፍ ይዞ መጣ። ሊዮ ልጁን ሲያየው እውነቱን ተረዳ። ይህ ልጅ የሊናና የትሮል ልጅ ነበር። ሊዮ መሳሪያውን ዝቅ አደረገ፣ ልጁንም አልጎዳውም። ቆይቶም ሊዮ ወደ ጎሳው ተመልሶ ትሮልና እናቱ በእርግጥ መሞታቸውን ለመሪው አሳወቀ። ከመሄዱ በፊት ሊና እንደገና አግኝቷት ሰዎች ትሮል ልጅ እንዳለው ካወቁ ሁሉንም እንደሚገድሏቸው ያስጠነቅቃታል። ሊናም ይህ ሚስጥር በሁለታችን መካከል ብቻ ይቀራል ስትል በእርጋታ መንፈስ መለሰችለት። ይህንም ብለውም ሄደች። በመጨረሻም ሊዮ በሊና ጎጆ አካባቢ ለትሮልና ለእናቱ መቃብር ሰራላቸው። ከሩቅ ሆኖ የትሮል ልጅ ሁሉንም ነገር ይመለከት ነበር። ከዚያም ከሰዎቹ ጋር በመሆን ወደ ጌትላንድ ተመለሰ። ፊልሙ በዚህ ተጠናቀቀ። ፊልሙን ከወደዳችሁት ላይክ፣ ሰብስክራይብ በማድረግ በቀጣይ በአዲስ ፊልም እንገናኝ።